ሰላም ሰላም እንዴት ናችሁ? የዚህ ቻናል ተከታታዮች እንኳን ደህና መጣችሁ። ዛሬ ደግሞ የማሳያችሁ ነገር 5 ሚሊዮን ኮደርስ የሚለውን ፕሮግራም እንዴት አድርጋችሁ እንደምትቀላቀሉና ኦንላይን ትምህርታችሁን እንዴት አድርጋችሁ እንደምትማሩ በአህዱ ትምህርት አሳያችኋለሁ ማለት ነው። እንግዲህ 5 ሚሊዮን ኮደርስ አራት አይነት ኮርሶች አሉት፣ ነፃ የሆኑ የኦንላይን ኮርሶች። እነዚህን ኮርሶች እንዴት አድርጋችሁ ሬጅስተር እንደምታደርጉና መማር ተምራችሁ ሰርቲፊኬት እንደምታገኙ በተወሰነ መልኩ አሳያችኋለሁኝ ማለት ነው። አብራችሁን ቆዩ። 5 ሚሊዮን ኮደርስ ብላችሁ ሰርች ስታደርጉት እንደምታዩት ይሄ ዌብሳይት ይመጣላችኋል ማለት ነው። ኢትዮጵያን ኮደርስ ኢኒሺዬቲቭ ይላል። ይሄ ዌብሳይት ነው የምትገቡበት ማለት ነው። ስለዚህ ኢትዮጵያን ኮደርስ ኢኒሺዬቲቭ የሚለውን ክሊክ ታደርጉታላችሁ። ክሊክ ካደረጋችሁት በኋላ ልክ እንደምታዩት ይሄ ዌብሳይት ይመጣላችኋል። ይሄ ዌብሳይት ከመጣላችሁ በኋላ እዚህ ጋር እንደምታዩት ጌት ስታርትድ ትሉታላችሁ ማለት ነው። ልክ እንደምታዩት ይሄ ይመጣላችኋል። እንደምታዩቸው እነዚህ ኮርሶች ናቸው የምትማሯቸው ማለት ነው። ኮርሶቹ አንድሮይድ ዴቨሎፕመንት የሚላለ፣ ዳታ ሳይንስ የሚላለ፣ ፕሮግራሚንግ ፈንዳሜንታል የሚላለ ኤንድ ኤአይ የሚላለ በተጨማሪ ማለት ነው። እነዚህ ከአራቱ ኮርሶች መርጣችሁ ወይ ሁሉንም መማር ትችላላችሁ ማለት ነው። ለዛሬ እንግዲህ የምናየው አንዱን ነው የምናየው ዳታ ሳይንስ የሚለውን ፕሮግራም እንዴት አድርጋችሁ ኢንሮል እንደምታደርጉ አብረን እናያለን ማለት ነው። ለምሳሌ ይህን ዳታ ሳይንስ የሚለውን ክሊክ ስታደርጉት ይህንን ያመጣላችኋል። ሎጊን ቱ ኮንቲኒው የሚል ይመጣላችኋል። ሎጊን ትሉታላችሁ። ሎጊን ስትሉት ግን ከዚህ በፊት አካውንት ካላችሁ ሎጊን ማድረግ ትችላላችሁ። ከዚህ በፊት አካውንት ከሌላችሁ ግን ሳይን አፕ የሚለውን ትመርጣላችሁ ማለት ነው። ይህ ሳይን አፕ ማለት አዲስ ለመመዝገብ ማለት ነው። ስለዚህ አዲስ ለመመዝገብ በዚህ መልኩ መመዝገብ ትችላላችሁ ማለት ነው። አይዘር በመጀመሪያ ሳይን አፕ ዊዝ ጎግል ማድረግ ትችላላችሁ፣ ወይም ጎግል አካውንታችሁ ላይ ቀጥታ በዛ እንዲመዘግባችሁ ማድረግ ትችላላችሁ፣ ወይም በፌስቡክ አካውንታችሁ መመዝገብ ትችላላችሁ ማለት ነው። ወይም ኢሜል አድሬሳችሁን እዚች ጋር ታስቀምጡለታላችሁ። ከዛ በኋላ ሳይን አፕ ብላችሁ ታዙታላችሁ ማለት ነው። ኢሜላችሁን ካስገባችሁለት በኋላ ሊንክ ይልክላችኋል። ያንን ሊንክ ቬሪፋይ ማድረግ አለባችሁ ማለት ነው። ስለዚህ ኢሜል አድሬሳችሁ ውስጥ ትገባላችሁ። ልክ እንደምታዩት ይመጣላችኋል። ዩዳሲቲ ይላል። እዚህ ጋር ትገባላችሁ። ዩዳሲቲ ውስጥ ከገባችሁ በኋላ ይቺ ቬሪፋይ ኢሜል አድሬስ የምትል ትመጣለች። ይቺን ክሊክ ታደርጓታላችሁ። ከዛ በኋላ እንደምታዩት ፈርስት ኔም፣ ላስት ኔም፣ ፓስወርድ ምናምን ብሎ ይመጣላችኋል ማለት ነው። ስለዚህ እዚህ ጋር ፈርስት ኔም፣ ላስት ኔም እና ፓስወርድ ይላል። ፈርስት ኔም ታስገባላችሁ፣ ላስት ኔም ታስገባላችሁ። ከዛ በኋላ ፓስወርድ ታስገባላችሁ እዚህ አካውንት ውስጥ የምትገቡበት ማለት ነው። ከዛ በኋላ ሎጊን ትሉታላችሁ ማለት ነው። ቀጥታውን የምትገቡት ስታርት ማይ አፕሊኬሽን የሚለው ውስጥ ትገባላችሁ። ስታርት ማይ አፕሊኬሽን ትገባላችሁ። እዚህ ጋር እንደምታዩት ፕሊዝ ኢንዲኬት ዩር ካንትሪ ኦፍ ናሽናሊቲ ይላል። ኢትዮጵያ ትሉታላችሁ። ፕሊዝ ኢንዲኬት ዩር ሪጅን ኦፍ ኢትዮጵያ ይላል። ሪጅን ኢትዮጵያ ይላል። አዲስ አበባ ከሆናችሁ አዲስ አበባ፣ አፋር ከሆናችሁ አማራ ሪጅን። እኔ አማራ ሪጅን ስለሆንኩኝ አማራ ላይ ትለዋለሁ። ከዛ በኋላ ኤጃችሁን ከስንት ዓመት ጀምሮ ነው እድሜያችሁ የሚለውን ታደርጉታላችሁ፣ ትመርጡለታላችሁ። ከዛ በኋላ ስልክ ቁጥር ታስገባላችሁ። ስልክ ቁጥራችሁን ካስገባችሁ በኋላ ጀንደራችሁ ምንድነው፣ ፊሜል ናችሁ ሜል ናችሁ የሚለውን ትመርጣላችሁ። እኔ ሜል ላይ መርጣለሁኝ። ከዛ በኋላ ዋት ኢዝ ዘ ሃይስት ሌቭል ኦፍ ኤጁኬሽን ዩ ሃቭ ኮምፕሊትድ ይላል። ባችለር ዲግሪ ከሆነ ባችለር፣ ማስተር ከሆነ ፒኤችዲ ከሆነ ትመርጡለታላችሁ ማለት ነው። ዋት ኢዝ ዩር ፊልድ ኦፍ ስተዲ የሚለውን ፊልድ ኦፍ ስተዲያችሁን ትመርጡለታላችሁ። ፊልድ ኦፍ ስተዲ የተማራችሁበትን ኤጁኬሽን ኢንስቲትዩሽናችሁን ታስገባላችሁ ማለት ነው። የወሎ ዩኒቨርሲቲ ስለሆነ ወሎ ዩኒቨርሲቲ ለዋለውኝ። ዋትስ ከረንት ኤምፕሎይመንት ስታተስ የሚለው ኤምፕሎይ ናችሁ ወይስ አይደላችሁ የሚለውን፣ ፉል ታይም ኤምፕሎይ ከሆናችሁ ባለሙሉ ጊዜ የምትሰሩ ከሆነ ፉል ታይም ታረበል፣ ፓርት ታይም ከሆነ ፍሪላንሰር ብቻ ትመርጣላችሁ ማለት ነው። ፉል ታይም ኤምፕሎይ ለዋለውኝ። ኤምፕሎይድ ከሆናችሁ ደግሞ የተጣሪያችሁን ስም
ትጽፋላችሁ እዚህ ጋር ማለት ነው። የቀጣሪያችሁ ስም ወሎ ዩኒቨርሲቲ ከሆነ ወሎ ዩኒቨርሲቲ ታስገባላችሁ። ምን ያህል አመት የወርክ ኤክስፒሪየንስ እንዳላችሁ እዚህ ጋር ደግሞ ታስገባላችሁ ማለት ነው። የመጀመሪያ ሪዝናችሁ ይህንን ፕሮግራም ለመቀላቀል ሪዝናችሁ ምንድነው ብሎ ይጠይቃችኋል። እኔ ግን ለርን ኒው ስኪል ማለት አዲስ የሆነ ስኪል መማር ስለምፈልግ እለዋለሁኝ ማለት ነው። how do you hear about this ፕሮግራም ይላል። በኢሜይል፣ በሊንክዲን፣ በፌስቡክ፣ በኢንስታግራም በፈለጋችሁት ታደርጉታላችሁ። እኔ ለምሳሌ በፌስቡክ ከሆነ የሰማሁት በፌስቡክ ላለሁኝ ማለት ነው። ከዛ በኋላ በመጨረሻ ደረጃ I confirm that this information I have provided above is accurate and I agree to the terms and conditions ይላል። እዚህ ጋር ማንበብ ትችላላችሁ ከፈለጋችሁ፣ ግን እዚች ጋር ገብታችሁ ኮንፊርም ታደርጉታላችሁ ማለት ነው። ከዛ በኋላ ፊኒሽ ኤንድ ሰብሚት ትሉታላችሁ። ምዝገባው ተጠናቋል ማለት ነው። እዚህ ጋር ኮንግራቹሌሽንስ ይላል። ስለዚህ አሁን መማር ትችላላችሁ ማለት ነው። ከዛ በኋላ ምንድነው የምታደርጉት? እንደዚህ እንደምታዩት ቪዲዮዎቹን እያያችሁ የተጻፉትን ጽሁፎች ደግሞ እያነበባችሁ ኔክስት እያላችሁ ትሄዳላችሁ ማለት ነው። ኔክስት በምታደርጉበት ጊዜ እዚህ ጋር እንደምታዩት እዚህ ጋር ፕሮግረስ አለ። እዚህ ጋር አሁን 2% ነው የሚለው 2% አሁን ገና ስለጀመርኩ 2% ይጃለሁኝ ማለት ነው። ስለዚህ እያነበባችሁ እነዚህ እንደምታዩቸው የኮርሱ ዝርዝሮች ናቸው። እነዚህን እየገባችሁ ትማራላችሁ ማለት ነው። ኮርሳችሁን 100% ልክ እንደምታዩት ካጠናቀቃችሁ በኋላ በመጨረሻ ደረጃ እንግዲህ ሰርቲፊኬት ማግኘት ነው የሚሆነው ማለት ነው። ስለዚህ ሰርቲፊኬት ለማግኘት እቺ የምታዩትን ሰርቲፊኬሽን አሰስመንት የምትለዋን ክሊክ ታደርጋላችሁ። እሱ እስከገባችሁ በኋላ ልክ እንደምታዩት ስለ ሰርቲፊኬቱ አንዳንድ ነገሮች ይነግራችኋል። እሱን በደንብ አድርጋችሁ ማንበብ አለባችሁ ወይም ማንበብ ትችላላችሁ ማለት ነው። ከዛ በኋላ በቃ ስታርት ሰርቲፊኬሽን አሰስመንት የሚለው ውስጥ ትገባላችሁ። ልክ እንደምታዩት እዚህ ቦታ ላይ ደግሞ ስማችሁንና ኢሜይል አድሬሳችሁን ያመጣላችኋል ማለት ነው። ሰርቲፊኬቱ ላይ የሚጻፈው ስማችሁ ማለት ነው። ስለዚህ ቡክ ኤንድ ስታርት አሰስመንት የሚለውን ትነኩታላችሁ። ከዛ ስታርት አሰስመንት የሚለውን ክሊክ ታደርጋላችሁ ማለት ነው። አሁን ከዚህ በኋላ የሚመጣላችሁ ዋርኒንግ ነው። ይህን ዋርኒንግ ማንበብ ትችላላችሁ። ከዛ በኋላ ጎቱ አሰስመንት ትሉታላችሁ ማለት ነው። ከዛ በኋላ እንግዲህ 10 ጥያቄዎች አሉት ይሄ ኮርስ። እነዚህን 10 ጥያቄዎች በአግባቡ ትመልሳላችሁ። እነዚህን ጥያቄዎች ከመለሳችሁ በኋላ ቼክ ፎር ሰርቲፊኬሽን የሚለውን ክሊክ ታደርጉታላችሁ። አንሰሮቻችን ከመለሳችሁ በኋላ እንደምታዩት ይህን ያመጣላችኋል። ከዛ በኋላ ጌት ሰርቲፊኬት ትሉታላችሁ ማለት ነው። ልክ እንደምታዩት ኢንሮል አድርጋችኋል፣ በተፈቀደው ሰዓት ውስጥ መልሳችኋል፣ ፓስ አድርጋችኋል ይላችኋል። ጌት ዩር ሰርቲፊኬት ናው የሚለውን ክሊክ ታደርጋላችሁ። ከዛ በኋላ በመጨረሻ ደረጃ እንግዲህ ኮሽነር አለ። እሷን ኮሽነር ትሞሉለታላችሁ፣ ያው ለእነሱ ስለሚጠቅማችሁ ማለት ነው። እነዚህን ኮሽነሮች መሙላት ትችላላችሁ ማለት ነው። ኮሽነሩን ሞልታችሁ ስጨርሱ ሰብሚት ትሉታላችሁ። በመጨረሻ እንግዲህ ሰርቲፊኬታችሁን ይሰጣችኋል ማለት ልክ እንደምታዩት እንደዚህ ሰርቲፊኬታችሁን አዘጋጅቶ ይሰጣችኋል ማለት ነው። ይህን ሰርቲፊኬት በፒዲኤፍ ነው። እሱን ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ዳውንሎድ ብላችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ስለዚህ እንደዚህ አድርጋችሁ ሰርቲፊኬታችሁን ከ5 ሚሊዮን ኮደርስ ወይም ከዩዳሲቲ ዌብሳይት ላይ ማግኘት ትችላላችሁ ማለት ነው። እንደዚህ እያደረጋችሁ ሌሎችንም ኮርሶች መማር ትችላላችሁ ማለት ነው። ለዛሬው ያዘጋጀሁላችሁ ይህን ይመስላል። አብራችሁን ስለቆያችሁ በጣም አመሰግናለሁ። ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ኮሜንት ማድረግ እንዳትረሱ። አመሰግናለሁ። ይመቻችሁ።